ሰላም ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንደተለመደው ጥቂት የሆነ ነገር እግዚአብሔር ካስተማረኝ ነገር ጥቂት ለእናንተም ሼር ላርጋችሁ መቆየት በሚለው ቶፒክ ላወራ ፈለግኩኝ። የእግዚአብሔር ቃል ዮሐንስ ወንጌል ላይ ያ 38 ዓመት ተኝቶ የነበረ ሰዎች ሲፈወሱ እያየ የውሃው መናወጥ መልአክ ካደረገ በኋላ ሮጦ መጀመሪያ የገባ ፈውስ ይሆንለታል። ያንን ያለማቋረጥ በዛ ሁሉ ዘመን ላይ ሲያይ የነበረ ነው። የዚህ ሰው የሚያስደንቅ ነገር ሌላው ሲፈወስ እያየ ግን ከስፍራው አልተነቃነቀም። ሰው የለኝም ቢል ከዛ ስፍራ ግን አልተነቃነቀም። መቆየቱ ፈውስን አመጣለት። መቆየቱ እግዚአብሔር እንዲያየው አደረገ እና አንዳንድ ጊዜ መቆየት በጣም ይፈትናል። ዳዊት በመዝሙር ላይ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ይላል። ወደዚህም ሰው ኢየሱስ ብዙ ዘመን እንዲህ እንደሆነ አውቆ ወደ ሌሎች ሳይሆን ወደሱ መጣ። ልትድን ትወዳለህን አለው። በመቆየታችን ይሄ ድምፅ ይመጣልናል። ያ ቀኑ ነበር። በቃ ሰልችቶኛል ብሎ ተነስቶ ቢሄድ ኖሮ ሌሎች እየተፈወሱን የሌሎችን ፈውስ እያየው እዚህ እየተሰቃየው አልፈልግም ብሎ ሌላ ቦታ ቢሄድ ኖሮ 5 መመላለሻ አለ ሌላ መመላለሻ ላይ ቢሆን ኖሮ ፈውስ አይሆንለትም ነበረ። በመቆየት የእግዚአብሔርን ፈውስ እናገኛለን። ዛሬ ነገር የዘገየባችሁ፣ ግራ ያጋባችሁ፣ የሌሎችን ፈውስ እያያችሁ፣ የሌሎችን መሳካት እያያችሁ፣ የሌሎችን ሩጫ እያያችሁ የእናንተ ነገር የዘገየ የመሰላችሁ እኔ ምስራች አለኝ። በዚህ በኢትዮጵያ አዲስ ዓመት ቀኑ በራሱ ይዞት የሚመጣ የለም። ነገር ግን የእግዚአብሔር እጅ እንዲህ እንደነበራችሁ አውቆ እግዚአብሔር ራሱ ወዳላችሁበት ስፍራ ይመጣል፣ ወደ ቆማችሁበት ነገር ይመጣል እና እግዚአብሔር መልካም ነው። እግዚአብሔር መልካም ነው ወገኖች። እግዚአብሔር ደግ ነው። በእውነት እኔ በቆየሁበት በበለጠ ክብር ሲያደርግልኝ አይቻለሁ። ተስፋ ቆርጬ ግን ከስፍራዬ ሳልነቃነቅ ግን ይሄ ነገር እንዴት ይሆናል? ለሌሎች ኢዝሊ የሚሳካላቸው ለሌሎች ኢዝሊ እናንተ እንኳን ጸልያችሁ አብራችሁ ጥያቄውን አቅርበው ለነሱ ወዲያው ሲሆን የእናንተ ግን እንደ 38 ዓመቱ ያስቆየ ነገር እኔ እርግጠኛ ሆኜ እነግራችኋለሁ። ለራሴ ምነው ይሄ ቃል ስለመጣልኝ እግዚአብሔር በመቆየት ውስጥ በጣም የላቀ ሁሉን የሚያነጋግር በቃ ይሄ ተሸከማችሁ ትሄዳላችሁ። በቃ ይሄ ሽባ አድርጎ ያስቀመጣችሁ ለዘመናት መታወቂያችሁ የነበረ ሁሉ እያየ በቃ ሁሉ እየሰማ ሁሉ እያየ የሱ ነገር ወይ ያለ ከንፈር ተመጦ ሄደልን። ብዙ ዘመን ያስቆጠረ ቢኖር በየትኛውም አቅጣጫ በጤንነት በፋይናንሻል ይሆን ሰዎች በቃ በብዙ ነገር ያወሩት በብዙ ነገር በቃ ግራ ያጋባችሁ እያዩ በእውነት ሰይጣን የሚመጣ እኮ በሰው ጀርባ ነው። አሁን ሰውን ለመናገር ሳይሆን እናንተ ነገራችሁን አይቶ ከንፈር መጦ ያለፈ ኢየሱስ እንደዛ እንደነበረ አውቆ እንደመጣ ብዙ ጉንድሾች እያሉ ብዙ ዛዬ በሽተኞች እያሉ ብዙ በቃ እኔስ ግን ወደዚህ ሰው ግን ቀኑ ነበረችና እግዚአብሔር መጣ። በመቆየታችሁ እግዚአብሔር ሲመጣ ታላቅ ነገር ያደርጋል። በእውነት እግዚአብሔር ሲመጣ ሃሌሉያ አነጋጋሪ ነገር ያደርጋል። ብዙዎችን ያስቆጣ፣ ብዙዎችን በቃ ያበሳጨ። ምክንያቱም አንዳንድ ሁኔታዎች እናንተ እዛው እንድትከርሙ የሚፈልጋለ ያ የሚፈልገው ሁኔታ እያለ በመቆየታችሁ ድል ይሆንላችኋል። በመቆየታችሁ የእግዚአብሔር ጣት ትገለጣለች። ለብዙዎች ፈውስ፣ ለብዙዎች መነጋገሪያ የሚሆን የእግዚአብሔር ክብር ይገለጥበታል። በየትኛውም አቅጣጫ በጤንነታችሁ፣ በአገልግሎታችሁ፣ በፋይናንሻላችሁ እናንተ ከተቱበት። እናንተ የቆያችሁበትን ነገር እነ ኤልሳቤጥ ቆይተው ነበር፣ ግን ከስፍራቸው አልታጡም።
እነ ኤልሳቤጥ ቆይተው ነበር። ሰው ሳያቸው ብዙ አለ፣ ጉድለት አለ፣ ልጅ የላቸውም። የእርግማን ምልክት ነው፣ ያለመከናወን ምልክት ነው። እግዚአብሔር ፊት ግን አልታጡም። ከማጠን አልታጡም፣ ከመስገድ አልታጡም፣ እግዚአብሔርን ከማመስገን አልታጡም። ስለዚህ እግዚአብሔር ራሱ መጣ ወደ እነሱ የምስራች ይዞ። መልአኩ መጣ። ዛሬ የተለመደ ቀን አይደለም። ዛሬ ዘካርያስ ሌላ ቀን ገብተ እንደምትወጣው አይደለም። ዛሬ ግን አለ አንድ ነገር ይዤ ልመጥቻለሁ፣ የምስራች አለ። በመቆየት በመሰዊያው ላይ በመቆየት እግዚአብሔርን በመጠበቅ በመቆየት ዛሬ ሃሌሉያ ለአንተም ቤት ለሌላውን ፈውስ የሚሆን ነገር ይዤ ልመጥቻለሁ አለው። በመቆየታችሁ ማርያም መቃብሩ ጋር ቆየች። ሁሉ ፈርተው ቤት ዘግተው በተቀመጡበት ሰዓት በሳምንቱ መጀመሪያ ማለዳ ተነስታ እናንተ በወታደር ይጠበቅ የነበረ ሰው ሁሉ ተስፋ ቆርጦ ያድነናል ብለን በስራም በቃልም ብርቱ የነበረው ተስፋ አድርገን የነበረው ራሱን ማዳን አልቻለም። ተቀበረ፣ ሞተ። በቃ አልሰማም እንደ እንግዳነ እንደ እያሉ ይነጋገሩ ነበረ። ግን እግዚአብሔር ሃሌሉያ። ማርያም ግን የገባት ኢየሱስን ሬሳውንም ቢሆን እፈልገዋለሁ፣ ቆያለሁ፣ ጠብቀዋለሁ አለች። መነሳቱን እንኳን አይተው ጠርታቸው መቃብሩን አይተው ሮጠው እነሱ ተመለሱ። እሷ ግን ቆየች። በመቆየቷ ሃሌሉያ የምስራቹን ተናጋሪ፣ የትንሣኤውን ጌታ ተናጋሪ፣ ጌታ በሕይወት አለ ለማለት ቀዳሚ ያደረጋት እሷን ነው። ኢየሱስ ጌታ ነው። ዛሬ እምላችኋለሁ በቆየባችሁ ነገር ቆይታችሁ እግዚአብሔርን በጠበቃችሁት ነገር አዲስ ነገር ይሆናል። መቆየታችሁ ለመልካም እንደሆነ የምታወሩበት፣ መቆየታችሁ ለድል እንደሆነ የምታወሩበት፣ መቆየታችሁ ለመከናወን እንደሆነ የምታወሩበት የእግዚአብሔር ጣት ይመጣል። ለእኔ ቀጣይ ዘመኔ እንደሱ ነው ያለኝ ጌታ። ሃሌሉያ። በቆየንበት ነገር ግራ ባጋባን በየትኛውም ነገር በእውነት በየትኛውም ነገር በሁሉ ነገር ብልጽግና፣ ክብር፣ በረከት የእግዚአብሔር እጅ በእናንተ ትገለጣለች። ብዙዎችን የምትመግቡበት የፋይናንሻል ብሬክ ስሩ ይሆንላችኋል። ብዙዎችን በቃል የምታጽናኑበት የወንጌል ብርሃን አይኖቻችሁ ይበራል። ብዙዎችን እጃቸውን ጭናችሁ ድዌዎች የሚፈወሱበት የእግዚአብሔር ጣት ከእናንተ ጋር ትንቀሳቀሳለች። ለእኔ ቀጣይ ዘመኔ እንደዚህ ነው፣ ለእናንተም እንደዚህ ነው። ሃሌሉያ። ምክንያቱም መታወቂያችን ይቀየራል። ሃሌሉያ። ያ ሰው እኮ ሁሌ የሚታወቅ ዛሬም አለ። ሌሎች ሁሉ ቀድመው ሲገቡ ዛሬም አለ። እሱ ደግሞ ሰው የለኝም ማን ያረ የአንድ ጊዜ ብቻ ለአንድ ሰው ነው ፈውሱ። ኢየሱስ ሲመጣ ግን ለብዙዎች በረከት የሚሆንበት፣ ለብዙዎች ድል የሚሆንበት፣ ለማትያዙበት ሃሌ የምትበዙበትን ያንን ፈውስ ነው የሚያደርገው። ኢየሱስ ክርስቶስ ጌታ ነው። በመቆየታችሁ በረከት ነው፣ በመቆየታችሁ መከናወን ነውና ዛሬ የምላችሁ እግዚአብሔር በቆየታችሁ ላይ ይመጣል። መቆየት መልካም ነው። ፊቱን ደጅ መጥናት መልካም ነው። ከረግረግ ጭቃ አውጥቶ በጸናው አለት ላይ ሃሌሉያ እግሮቻችን እንዳይንሸራተቱ የላቀን ዝማሬ፣ የላቀን ምስጋና፣ የላቀን በቃ ነገር ሊያደርግ መቆየታችን ለበጎ ነው። ስለዚህ በመቆየት ድል አለ። እግዚአብሔር ፊት በመክረም የማናፍርበት ነገር፣ የማይበላሽ የማይሸት ነገር ሃሌሉያ እድል ፈንታ የሆነ ነገር ራሱ እግዚአብሔር ተራምዶ ይመጣበታል። ተነስ አልጋን ተሸክመ ሂድ እንዳለው ሁሉ እያዩ ያ 38 ዓመት ተኝቶ የሚታወቅበትን አልጋ ተሸክሞ ኢየሱስ ጌታ ነው። ዛሬ እሱ ተሸከመው። ሌላ በፊት ዘመናት የተሸከመውን ነገር እሱ ተሸክሞ ተወጣ። ሃሌሉያ። ብዙዎችን ያስደነቀ፣ ብዙዎችን ያስቆጣ፣ ግን የእግዚአብሔር ክብር የተገለጠበት ለእናንተም እንዲሆናል፣ ለእኔ እንዲሆናል 2018 ወይም ደግሞ በፈረንጆች 2026 ሃሌሉያ። ቀጣይ ዘመናችን ላይ በቃ አማራጭ የለንም። ከፍ እያለን በመቆየታችን የሆነ ፍሬ ይዘን የምንወጣበት የምንገለጥበት በየትኛውም ሃሌሉያ በስራችን መከናወን፣ በጤንነታችን፣ በፋይናንሻል ይሄ ነው እግዚአብሔር ለእኔ ያለኝ። ሃሌሉያ። በአዲሱ ዓመት አዲስ ነገር ይሆንልናል። መታወቂያችን ይቀየራል። የቆየንበት በቃ ግራ ያጋባን ነገር ይለወጣል ልላችሁ ነው። ጌታ ኢየሱስ ይባርካችሁ። መቆየት መልካም ነው። በእግዚአብሔር ፊት እግዚአብሔርን እየጠበቁ መቆየት፣ እግዚአብሔርን እያመሰገኑ መቆየት፣ እግዚአብሔርን እየባረኩ መቆየት ስላችሁ
አንድ ነገር ላይ ፎከስ አድርጎ የተሰጠንን ወይም የምንፈልገውን ነገር በትጋት መጠበቅ ማለት ነው። አንዳንድ ሰዎች በዚህ ጋር ስናጣ በዚህ እንፈልጋለን፣ በዚህ ስንሄድ በዚህ እንሄዳለን። ጸሎት የዘገየ ይመስለናል፣ ነገሮች የዘገዩን ይመስላል። እኔም ያለፍኩበት ነገር ስለሆነ ማለት ነው። ግን መቆየት ማለት በቃ ስፍራን ሳይለቁ መጠበቅ፣ በጽናት መጠበቅ፣ ትኩረት አድርጎ መጠበቅ። አንዳንድ ጸሎቶቻችን እዚህ ጋር ጸልየን እዚህ ጋር እናፈርሰዋለን። እግዚአብሔርን ግን ስንጠብቅ አንዳንዴ መጽሐፍ ቅዱስን ስናነብ አብርሃም ብዙ ዓመት ነው የጠበቀው እና አቋርጦ ወደ ሌላ መንገድ ገባ። እግዚአብሔር እየመጣ እየነገረው እና ያለ ትምህርታችን የተጻፈው አንዳንድ ነገሮችን እንፈልጋለን። ከሌላ ቦታ ያለ ይመስለናል የምንፈልጋቸው ነገሮች፣ የምንጠብቃቸው ነገሮች። ነገር ግን በመቆየት ውስጥ እግዚአብሔርን በመታመን በፊቱ መገኘት ማለት ነው። አንተ ብታደርግ፣ አንተ ብትዘገይ፣ አንተ ብትመጣ፣ ቀኑን፣ ሰዓቱን፣ ጊዜውን፣ ነገርን በጊዜው ውብ አድርጎ ሰራ እንደሚል በየትኛው በኑሯችን፣ በልጆቻችን፣ በምንፈልገው በአገልግሎታችን አንድ ነገር ላይ ትኩረት አድርገን መቆየት ማለት ነው። መቆየት የጸሎት መልሶቻችን የዘገዩ ቢመስሉም፣ ሽባ ቢመስሉም፣ ማንቀሳቀስ ቢያቅቱንም ግን በዛ ነገር ላይ መቆየት ማለት ነው። በቃ ደጅ መጥናት፣ እግዚአብሔር ፊት መቆየት፣ እግዚአብሔር ፊት እያመሰገኑ መቆየት፣ እግዚአብሔር ፊት በጽናት መቆየት። ምክንያቱም እግዚአብሔር ፊት ቆይተን የተቀበልነው ነገር ለትውልድ ሁሉ መፍትሄ ይሆናል። ከኛ የሚያልፍ የተትረፈረፈ ፍሬ እናገኛለን እና በመቆየት ውስጥ ማትረፍ አለ። አይመስልም? ግን በጣም ትዕግስትን ይፈትናል። በጣም ትዕግስትን ይፈትናል። የእውነት ትዕግስትን ይፈትናል። በጣም እምነትን ይፈትናል። በጣም በቃ ስምን ይፈትናል። በጣም ጥርጥር ውስጥ ይከታል። ነገር ግን ሃሌሉያ በቃ ቆይተን የምንቀበለው መልካም ነገር ነው። በመቆየት ውስጥ የመቆየትን ጸጋ፣ በፊት የመገኘትን ጸጋ፣ የመታመንን ጸጋ ስጠኝ ማለት በጣም መልካም ነው። አንዳንድ ጊዜ ብዙ ሀሳቦች ይመጡልናል። ልንጠቅሳቸው እንችላለን። ለነገሮቻችን ልንላቸው እንችላለን። ይሄ ሰው ውሃው ይናወጣል፣ መልአኩ ይመጣል። አንዳንዴ ሌላው ቀድሞ ይገባል። ይሄ ሰው ግን መራመድ አይችልም፣ ሽባ ነው፣ የተኛ ነው። ማን ይወስደዋል? እዛው ግን በመገኘቱ ኢየሱስ ወደሱ መጣ። አንዳንድ ነገሮቻችን ላይ ኢየሱስ ራሱ ነው የሚመጣበት። አንዳንድ ነገር ላይ ደግሞ እኛ ነን የምንሄድበት። ግን በመቆየት ውስጥ በመቆየት ውስጥ ባለመናወጥ ውስጥ ባለመናወጥ እንደ መርዶክዮስ ባለመናወጥ ተቀምጦ ነበር። ባለመናወጥ እንድንቀመጥ፣ ባለመጠራጠር። እግዚአብሔር አባት ነው፣ አይተውም። እግዚአብሔር መልካም ነው፣ አይተውም። እኔ በሕይወቴ አይቻለሁ። በየትኛውም አቅጣጫ እግዚአብሔር ትችላለህ፣ ይሄን ነገር ማለፍ ባልችል እኔን የሚያስችል ጸጋ ስጠኝ እያልኩ በየትኛውም አሁን 1-2 ብዬ ልቆጥርላችሁ እችላለሁ። እውነተኛ ታሪክ ስላለኝ ማለት ነው። እውነተኛ በሕይወት ያለፈ እንደ ሰይፍ ያመመኝ ነገር አለ። ግን እግዚአብሔርን ቆይቼ እግዚአብሔር ሆይ ለአንተ የሰጠሁት ከእጅህ አይጠፋም። አንድ ቃል በጣም ያበረተኛል። ባንተ ላይ ታምናለችና ባንተ ለምትታመን ነፍስ በፍጹም ሰላምህ ትጠብቃታለህ ይላል። ሰላማችን ሳይወሰድ የሰጠነው የምንጠብቀውን ማን እንደሆነ ስናቅ ነው። ፎከስ አድርገን ስናቅ ሰዎች ብዙ አስተያየት ሊሰጡን ይችላሉ። ያንዱ ቶሎ ነገር ሊሳካ ይችላል፣ ከቅንነት ማለቴ ነው። ግን እናንተ ራሳችሁ በእግዚአብሔር ፊት መቆየት፣ ትኩረት አድርጎ መቆየት፣ ለሰጣችሁ ራእይ ሰዎች አይመስላቸውም። አንዳንዱ ምናልባት ስትነግሯቸው እንደው ምንም የምታቆም አይመስሏችሁ። አንዳንዱም በቃ ግድ የለሽ ነው። ግን አልሰማህምን አላየህምን የሚለው ቃል ሁሌ የያዛችሁ እግዚአብሔር አምላክ ማስተዋሉ የማይመረመር
ለደካማው ነው ኃይል የሚሰጠው፣ ብርታት ለሌለው ጉልበት የሚጨምር አምላክ። የምንታመነው ነገር ነፍሳችንን ራሳችንን ከታመንን እኛ መልካችን ይለዋወጣል፣ ሀሳባችን ከሁኔታ ጋር ይለዋወጣል። ነገር ግን እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ። እግዚአብሔርን ታመኑት፣ ጠብቁት። በመቆየት ውስጥ ድል አለ። በመቆየት ውስጥ ፈውስ አለ። በመቆየት ውስጥ መከናወን አለ። ወገኖች በሕይወቴ አየሁት ጌታን። በቆየሁበት ነገር እያንዳንዱን እየቆጠረ ሲያመጣ እኔ ራሴ እንኳን በማይመስለኝ ሰዓት እግዚአብሔር በእውነት ያድላል ባልኩበት ሰዓት እግዚአብሔር የበሰለን ነገር ይዞ መጣ። ባለቀስኩባቸው ሌሊቶች የደስታን ዘይት አፈሰሰልኝ። ሃሌሉያ። ጠላቶቼ ነፍሴን ሃሌሉያ ይላል እኮ ዳዊት፣ መዝሙረ ዳዊት። አምላክሽ አያድንሽም አሏት። ሃሌሉያ። በሰላም ተኝተን መነሳት፣ ታመን አለቀ በተባለ ሐኪም ደብዳቤ ጽፎ በመጣው ነገር እግዚአብሔር የወደደውን ያድርግ ብለን በቆየንበት እግዚአብሔር ፈውስን ይዞልን ለሌሎች ፈውስ የምንሆንበት፣ ለሌሎች መጽናናት የምንሆንበት፣ ለሌሎች መበርታት ምክንያት የምንሆንበት ሃሌሉያ ሃሌሉያ አደረገልን። በመቆየት ውስጥ ንጉሥ ለሚወደው እንዲደረግለታል። ሃሌሉያ። ጠላታችን አለቀ፣ እግዚአብሔር አይሰማህም፣ አንተን አይሰማህም፣ ጸሎትን አይሰማም ቢል እዛው ግን መቆየት፣ እግዚአብሔር ፊት መቆየት። እግዚአብሔር ፊት የሙጥኝ ማለት በግፊያው መካከል ጨርቁን ይዞ የሙጥኝ አለቅህም ጌታዬ። ፎከስ አድርጎ እግዚአብሔር ላይ መጽናት። ከዚህም አይደል ግን በቃሉ ላይ መታመን። እግዚአብሔር እንዳለ ሃሌሉያ። ለሚያምኑ እግዚአብሔር ዋጋ ይሰጣል እየመነዘረ። ይሄ ዘመናችሁ እንዲህ ነው የሚሆነው። የቆያችሁ ዘገየ ያላችሁት ነገር በእውነት እግዚአብሔር በድል ይመጣል፣ በሚያስደንቅ ፍሬ ይመጣል፣ በሚያስደንቅ መከናወን ይመጣል። ይቅርታ፣ በሚያስደንቅ መከናወን ይመጣል፣ በሚያስደንቅ ፍሬ። እግዚአብሔር በማይመስል አይገርማችሁ የበረከት ዘመን ያደርግልናል፣ የድል ዘመን ያደርግልናል። በምስጋና በፊቱ ደጅ የጠናንበት፣ በፊቱ የቆየንበት፣ ጎዶሎ በመሰለን ፍሬ አልባ በመሰልንበት እግዚአብሔር በብዙ ፍሬ ወደ ሕይወታችን ይመጣል። ራሱ ብቻ ሊከብርበት ነገርን በጊዜው ውብ አድርጎ ሰራ ይላል አይደል? በእርጉዝ ሆድ ውስጥ አጥንት እንዴት እንደሚዋደድ አናውቅም። እግዚአብሔር እንዴት እንደሚሰራ አናውቅም። ግን በእግዚአብሔር ፊት እንቆያለን። በእግዚአብሔር ፊት እንቆየ። ስለ ልጆቻችን፣ ስለ ኑሯችን፣ ስለ አገልግሎታችን፣ ስለ ፋይናንሻል፣ ስለ ጤንነት በሐኪም መረጃ ይዞ ሊመጣ ይችላል። ግን እግዚአብሔር ፊት የቆየ ነው የሌለን ወደ መኖር በሚጠራ በእግዚአብሔር ፊት አብርሃም ሳይጠራጠር በእምነት ሃሌሉያ ለሙታን እንደሚሰጥ እያወቀ እያመሰገነ ባለማመን ምክንያት ሳይናወጥ እግዚአብሔርን ጠበቀ። ይስሐቅ ይሆንላችኋል። ይስሐቅ ለእኔ በቃ ቀጣይ ዘመኔ ይስሐቅ ይሆንልኛል፣ ለእናንተ ይስሐቅ ይሆንላችኋል። ያያችሁ ሁሉ በእውነት እግዚአብሔር ሰምቷቸዋል። በእውነት መቆየታቸው ለበጎ ነው የሚባል ፍሬ ያለው የሚበላ ዓለም ሁሉ የሚያየው የእውነት ነው ምላችሁ እግዚአብሔር ያደርግላችኋል። እግዚአብሔር ፊት የቆየ እግዚአብሔር አያሳፍርም። እግዚአብሔር ፊት የቆየ በእውነት አያጣም። እግዚአብሔር ፊት የቆየ ለትውልድ ይተርፋል። ከእናንተ አልፎ የምትሰጡት ምናልባት በችግር በእጦት በረሃብ በበሽታ ታውቃችሁ ይሆናል። ግን እግዚአብሔር ሲመጣ በብዙ ነገር ሃሌሉያ በብዙ ነገር ትርፋማ ትሆናላችሁ። በብዙ ነገር ጥቂቷን ነገር ባርኮ ሲሰጣችሁ በእጃችሁ ያለውን ነገር በመቆየታችሁ ይሄው ያላችሁትን ነገር ይሄው ይሄ ነገር ቆየ ዘገየ ባላችሁበት እግዚአብሔር ይገለጣል። ዛሬ ዜና ያለ